እሺ በበጎ ስራ በመጽናት ምስጋናና ክብር ለማይጠፋ ህይወትን የሚፈልጉ የዘላለም ህይወት ያገኛሉ ሲል በበጎ ስራ የሚሉት የተባለው በግል የሚሰሩት ነው አይደለም የሚለውን ብቻ መጀመሪያ ከዛ በኋላ ጥያቄ ጠይቀሃለሁ ማለት ነው እኮ ነው መጀመሪያ መልስልኝ ገና ስላልጨረስኩ ችግር የለውም ነው አይደለም በግል የሚሰሩ አንተ ያቺን ያ ማብራሪያውንማ ኖ ማብራሪያ ታረጋለህ እኔ ደጃፍ እንትን ፍራፍሬ እንትን ይላል ምበላው ፍራፍሬ አለ ግን ፖሙ ከሚገርም ፋብሪካው የት እንደተሰራ ምን እንዳለበት ኤቭሪቲንግ ማብራሪያ አለው በድፍኑ ይሄ ብሎቢል ማርኬት ላይ አይገባም የካናዳ መንግስት የማይፈቅድ ገበያተኛም አይገዛው በስም ይሄንን አስመስሎ ቺክን የሚመስል ቺክን ተሰርቷል እውነት የሚመስል ውሽ ምግብ የሚመስሉ ሰላጣ ሳይቀር የሰው ልጅ መስራት ችሏል ፌኩ አረ ላይቭ ሰንዴይ ማርኬት ሆነ እኮ ይኸውልህ አሁን በቀናትሻ ካልፈቀድክልኝ የመናገር ፈቅድልሃለሁ እንዴ ወይ መልስ ማብራሪያ ጭምር ነው እኮ ታብራሪያ ይፈልጋል መጀመሪያ ካልኩ በኋላ ቀጣዩን እድል ትሰጠኛለህ ካልኩ በኋላ አብራራ እሱ ደስ ይለኛል ባይ ዘ ዌይ እንደው ጀስት እንደ አድቫይስ ብዙ ፖምም አትብላ አይ ቲንክ እንትን ያደርጋል መሰለኝ እሱም ኤኒዌይስ ግን ጥያቄን ቀጥታ መልስልኝ ፎሎ አፕ ኩዌስችን ስለሆነ እኔ ሼፍ ዝም ብሎ ፍላይ ባይ ናይት እንዳልመስል እኔ ሼፍ እሺ አንተ ስለ አባቶች የምታውቅበትን እኔ እንደማልዘላብድ አላውቅም አላነበብኩም እኔ ምበላው ስለዚህ የተሻለ አንብቤም የማውቀው ስላለ ይሄ ይቅርብን እሺ ስለዚህ ወደ ጥያቄ ስመለስ በግል የሚሰሩት ነው አይደለም ክርስቲያኖች በግል ስለሚያደርጉት ስራ ነው አይደለም በግል ስለሚያደርጉት ስራ ነው አው ካልኩ በኋላ ማብራሪያ ብያለሁ እሺ ማብራሪያውን ቀጥል ባይ ዘ ዌይ አንዴ ይቅርታ እሺ ጥያቄውን ለተላለ ለማስታወስ ምንድነው በበጎ ስራ የሚጸኑት በጎ ስራ የሚሰሩት የዘላለም ህይወት ያገኛሉ ምን በጎ ስራ የሚሰሩት ይህ በጎ ስራ መጀመሪያ ምን ብሎ ነበር ወንድማችን አረ ክርስቶስ የሰራው ነው እኛ ምን ሰራው አይደለም ብሎ ነበር አሁን እሰየው ምናልክ በግል ምን ሰራው ነው ብለሃል ለምን ዝቅ ብለ በግል እንደምንሰራ ስለሚናገር አሁን ቀጥል አይ ሆፕ እኔ ጋር ከ23 ነው የሚለው 2 ደቂቃ ፈቀደልኝ ይቻላል ቀጥል ታንክ ዩ እድሉን መጠቀም አለብኝ ሰው ለመዳን መስራት በጣም ይቅርታ አዳም ይሻ አዳም ስለምወድ ፕሊዝ እኔ ወዳለሁ የነገ ወንጌል አገልጋይ እባክህን አሁን እድሉን እሺ አንድ ነገር ብቻ ነው የምጠይቅህ ከይቅርታ ጋር ትጠይቀኛለህ በእናትህ ናቲ ጋር ፈርስት ታይም ነው የገባሁት እኮ ትገባለህ ከናቲ በእናትህ ቃሉን እንዳያጥፍብኝ ፕሊዝ ናቲ እሱን ሚዩት አታረግም እሺ ሚዩት አድርግለት እግዚአብሔር ይመስገን ቱ ዘ ፖይንት ነው የምናገረው ስራ ለመዳን ስራ ያስፈልጋል ግን ያንን ስራ ሰው የሰራው ስራ ሳይሆን አጠቃላይ የመጽሐፍ ቅዱስ ሐሳብ ነው በ2 ደቂቃ የምናገረው አዳምጡኝ ያ ስራ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ወይንም ባፈሰሰው ደሙ በተወጋበት በዚህ ደሙ አምላክ ሰውም በመሆኑ በሰራው ስራ የሰው ልጅ ሁሉ ይድናል የሰው ልጅ ሁሉ ይጸድቃል ለደህንነቱን የዳነ ሰው ደግሞ መልካሙን ስራ ለመስራት ተፈጥረናል ይላል ኢየሱስ ክርስቶስን መጽሐፍ ቅዱስ እንደሚናገረው የጌታን ስም የሚጠራ ሁሉ ይድናል እንደሚል ሁሉ መጽሐፍ ቅዱስ አንድ ጥቅስ አግኝታችሁ የጌታን ስም መጥራት ብቻ ሳይሆን የጌታን ስም የሚሰራ ከክፉ ነገር ሁሉ ይራቅ ይላል መጽሐፍ ቅዱስ ከክፉ ነገር ይራቅ ይላል ስለዚህ መጽሐፍ ቅዱስ ላይ ስራ የሚለውን እንዴት እንተርጉመው እንዴት እንረዳው ብትሉ የዚህ የሐዋርያቶቹ እምነታችን የሚጀምረው በሐዋርያትና በነቢያት ስለሆነ በጌታ በኢየሱስ ክርስቶስ አስተምሮና
የጌታ ኢየሱስ ክርስቶስን አስተምሮ የተከተሉ ያብራሩ የኖሩበትን ህይወት ይባላል። ሁለቱ ነገሮች በሐዋርያትና በነቢያት። አንድ ደቂቃ ስላለኝ ቶሎ ራእይ ላይ አንድ ደቂቃ ይልጨርስ። ይሄን ጥቅስ አይደለማ አሁን ቅድም እውነት ተናግረህ አሁን ደግሞ ውሸት ትናገራለህ እንዴ? አዎ አሁን ከ25 ሲል 2 ደቂቃ ነው። እሺ መጀመሪያ ምን ብለህ ነበረ? በበጎ ስራ መጽናት የሚለው ሰው በግሉ የሚሰራው ነው ብለሃል። የክርስቶስን ስራ አንድ ክርስቲያን መስራት ይችላል እንዴ? ክርስቶስ የሰራውን በፍጹም ለደህንነት የሚሰራው ስራ የለም። እሺ እንደዛ ከሆነ ስራ በመከተል መልካሙን ስራ ልናደርግ ለዛ ተፈጥረናል ይላል ፊልጵስዩስ ምዕራፍ 1 ካልተሳሳትኩ 7 ላይ ነው። እርዳኝ ጥቅሱ። ቆይ ችግር የለውም። እሺ እዚህ ክፍል ላይ ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል አለ። ምስጋና ብቻ እንዳይመስል ዮሐንስ ደግሞ በራእዩ አንዴ እሺ ከላይ ምን ብሎ ነው የመጣው? ይህን በበጎ ስራ የሚጸኑ በጎ ስራ እያደረጉ የሚቀጥሉ የዘላለም ሕይወት ያገኛሉ ካለ በኋላ አዎ እነዚህ ይሄው በጎ ስራ የሚያገኙ ሰላምም ክብርም ደግሞ ይሆንላቸዋል አለ። ይህ በጎ ስራ የሚሰሩት ክርስቲያኑ እያንዳንዱ ማለት ነው ለሚያደርጉ ስላለ ማለት ነው ምንድን ነው ነግሬሃለሁ። ይሄንን ከዘላለም ሕይወትና ከደህንነት ጋር አይ ዘላለም ሕይወትን ወደ ጎን ያዝ አድርገውና ወደ ጎን በጎ ስራ ነገር የለም። እኔ ድኛለሁ ብዬ በጎ ስራ ልሰራ በጎ ስራ ልሰራ ለደህንነት አይሁን እንጂ በጎ ስራ መስራት አክሊል ያሰጣል። መጽሐፍ ቅዱስ ያስተምረናል። በጎ ስራ ልንሰራ ተፈጥረናል። እሺ ቅዱስ ጳውሎስ ግን በጎ ስራ መስራት አይደለም ነው። ወደ ጎን አትበል። በጣም ባይዘው ጎረቤትም ሰው እንትን ብሏል። ትንሽ ድምጻችን እንትን እንበለውና አስታወስከኝ። ስራህን እንዳትረሳ በለኝ። ስራ መሄድ አለብኝ። አይ ቆይ ኧረ ወይ ስራ እሺ። ስለዚህ ሐዋርያው ቅዱስ ጳውሎስ ቁጥር 7 ላይ የዘላለም ሕይወት ያገኛሉ በጎ ስራ የሚሰሩ ያለው ያ በጎ ስራ ምንድን ነው? አዎ የዘላለም ሕይወት በጎ ስራው ምንድነው? ተው ትለኛለህ። በጎ ስራው እኔ ደግሞ የዘላለም ሕይወቱን አይደለም። በጎ ስራው ምንድነው? ያ በጎ ስራ እግዚአብሔር መልካም ስለሆነ እግዚአብሔር ጻድቅ ስለሆነ ርኅሩ ስለሆነ እግዚአብሔርን የሚከተል ሰው ሁሉ መልካም ስራ ሊሰራ ጽድቅ ያለው በጎ ስራ ሊሰራ ለዛ አማኝ ሆኗል፣ ተከትሏል። በጣም አሪፍ። ስለዚህ ምንድን ነው? ለምሳሌ አንድ ሁለቱን ጥቀስ እስቲ። ለምሳሌ አይ ቲንክ እውነተኛ አምልኮ ይልና ሐዋርያው አቅመ ደካሞችን፣ አረጋውያንን፣ ወላጅ የሌላቸውን እነዚህን ማገዝ፣ ማብላት፣ በሚያስፈልጋቸው ነገር ላይ ማድረግ። ስለዚህ አሁን አጠራጠር እንድናደርገው፣ ስለዚህ አሁን ቆንጆ ነገር ምናል በቃ ይሄ በጎ ስራ የሚባለው ድሃዎችን፣ አቅመ ደካሞችን ማብላት፣ ማገዝ፣ የተራቡትን ማብራት፣ ማጠጣት ነው ብላል አይደለ? እሱ በጣም አግዝፎት እውነተኛ ሃይማኖት ብሎታል። እውነተኛ ሃይማኖት ማለት እውነተኛ አምላክን ማውቀው በስራው ነው። እውነተኛ ሰው ክርስቲያን ነው የሚያስብለው በጎ ስራ የምትሰራውን ስራ ሲያደርግ ነው። ለጦርነት ሲቀሰቀስ አንድ ቄስ ሰምተህ እንደገና በስራ ነው የሚዳነው ብሎ እሁድ ይሰብካል። ሰኞ ደግሞ ፖለቲካ ሜዳ ሄዶ ህዝብን የሚያጋድል። አሁን ወደ እንትኑ ገባ። የእናንተ ምክትል ጳጳሱ ናቸው ያደረጉት። በነገራችን ላይ በነገር ላይ ማለት ነው አንድ ጳጳሳችንን ብፁዕ አባቶቻችንን አንድ ብታነሳ አይደለም እድሜ ስማቸውን አልጠቀስኩም፣ ግን ክብራቸውን ማንሳት አትችልም። ቆይ አንዴ አሁን በመጽሐፍ ቅዱስ እየተወራ ነው። አሁን በተናገርከው ነገር እንደው እውነተኛ ክርስቲያን የሚባለው በተግባሩ ነው አልክ። በቃ አንተ እውነተኛ ክርስቲያን እንዳልሆን ከዚሁ አሳይተናል። የመጀመሪያው ነገር ብፁዕ አባቶቻችንን ቆይ አንዴ ልጨርስ። ብፁዕ አባቶቻችንን ለመናገር ዳርተዋል፣ እንዳታስበው ድጋሚ። ኦኬ እሺ። ስለዚህ ጥያቄ ይሄ ወደ እንትን ልመለስና አንዴ ልጨርስ። ስለዚህ በበጎ ስራ የሚለውን አንተ ባልከው ትርጉም ላስገባው። እሺ
የሚያበሉ፣ የተራበውን የሚያበሉ፣ የተጠማውን የሚያጠጡ፣ በዚህ የሚጸኑ፣ ይህን በመስራት የሚቀጥሉ ማለት ነው። ምስጋናና ክብር የማይጠፋም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣችኋል ይላል ቅዱስ ጳውሎስ። ትቀበለዋለህ? እቀበለዋለሁ። እኔ መጽሐፍ ቅዱስ ሰማይ ጎበዝ። ስለዚህ የዘላለም ሕይወት የሚያገኙት ምን ሲያደርጉ ነው? እኔ ስድል አሰጠኝም ስራ አርፍጅ ጥያቄ አልጠይቅህም። ኧረ ቆይ ለስድብማ ከዚህ በኋላ ደቂቃ አልሰጥም። በቂ ነው። አመሰግናለሁ ለሰጠኝ ናቲ። ከመሄዱ በፊት በቂ ነው። ባህሩ ከመሄዱ አዳምሽ። እሺ ሰው በኃጢአት ቢመላለስ ድነቱን ያጣል? በኃጢአት እየተመላለሰ ነገር ግን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ጥያቄ ያልኩት ንስሐ ቢገባ አይደለም። ሰው በኃጢአት ቢመላለስ ድነቱ ያጠዋል ወይስ አያጣውም? ይሄ ይኸውልህ አከራካሪ ነው አሁን ያነሳኸው። በእኛ ቤተ እምነት ውስጥ እርስ በርሳችን የምንከራከርበት ርዕስ ነው። በእርግጥ አንተ ምን ትላለህ? አንተ አሁን የምጠይቀው ሌሎችን እየጠየኩኝ አለ። አንተ እንደ ግለሰብ አሁን ከቤተ እምነትን ትሰማታለህ አይደለ? ሰው በኃጢአት ቢመላለስ ድነቱን ያጣል ብለህ ነው የምታምነው ወይስ አያጣም ብለህ ነው የምታምነው? እኔ የኔን መረዳት ነው የጠየቀው። ማንንም አልወክልም። ሰው የዘላለም ሕይወት ያገኘው ቅድም እንዳልኩ ኢየሱስ በሰራው ስራ ነው እንጂ እሱ በሰራው ስራው አይደለም። ግን ሰው የዘራውን ያንኑ ያጭዳል የሚል እግዚአብሔር የፕሪንስፕል አምላክ ስለሆነ ጻድቅም ስለሆነ የፍትህ እውነተኛ ፈራጅ ስለሆነ ቅጣት ያገኘዋል። የዘላለም ሕይወት ግን ያጣል ብዬ አላምንም። ይቀጣል። ስለዚህ ሰው በኃጢአት ቢመላለስ ድህነቱን አያጣም እያልክ ነው? ድህነቱን ያጣል። የኔን እምነት ነው። ድህነቱን ያጣል ብዬ አላምንም፣ ግን ቅጣት ያገኘዋል። ስንዴ ዘርቶ በቆሎ አይታጭን። ስለዚህ ድህነቱን አያጣም፣ ቅጣት ይቀጣል እያልከኝ ያለው ድህነቱን ግን አያጣም። ትክክል። እሺ ገባኝ። ሁለተኛ ጥያቄ አይበቃህም? ደግሞ ቀጥለው ደግሞ የችኛዋ ደግሞ በጣም ቀላል ጥያቄ ነች እኮ ቪዲዮ። አሁን አንድ ሰው በጣም ነው የምወደው ፈለግ ፈጽሞ አምኖት ሬዲ ግን እሺ ይሁን። አዳም ነው ፌመስ ያደረገኝ። ለማንኛውም እሺ ቀጥል። አንድ ሰው ለመዳን ህያው የሆነ ከአንተ የበለጠ በጣም ፌመስ ነው ያደርጋል። አንድ ሰው ለመዳን ህያው የሆነ እምነት ሊኖረው ይገባል አይገባም? አንድ ሰው ለመዳን በክርስቶስ ኢየሱስ ማመን በቂ ነው። ያ ህያው የሆነ እምነት ያስፈልገዋል አያስፈልገውም? ነው በሙት እምነት መዳን ይቻላል? በክርስቶስ ኢየሱስ ሁለት ነገር አትዘው። ሁለት መድኃኒት የለም። የጠየቅኩ ያለሁት እኮ የእምነቱን አይነት አናዶንም አስፕሪንም ምናምን የተለያዩ አንድ ጊዜ የጠየቅኩን ጥያቄ ትመልሰዋለህ። የጠየቅኩን ጥያቄ ያልጠየቅኩ ነገር ብታወራ ለምሳሌ ውሃ መጠጣት ትፈልጋለህ ወይ ስልህ ወተት እኮ ቢጠጣ ምናምን ትላለህ። እኔ ስለ ውሃ ነው የጠየቅኩ። ስለዚህ የጠየቅኩን ጥያቄ መልስ። ትራክ እያደረግ ትራክ ማለት አቅም ያለው ምሳሌ አሁን ያልከው ሁለቱም ለውሃ ጥም ይሆናል። ውሃ ጥም አይቆርጥም የሚል የለም። እሺ ለእኔ ስለጠየቁ የውሃ ጥምህን አያበር የሚል ጥያቄ ነው። አቅም ያለው ምሳሌ ስታ አንተ ዲያቆን ሆነ ሳለ እንደዚህ ስላልጠየቅኩ እኔ ዲያቆን አይደለሁም። ጥያቄ ስላልጠየቅኩ ጥያቄ ለምትጠጣው? እሺ ጠይቀኝ። እሺ የጠየቅኩ ጥያቄ ህያው የሆነ እምነት ነው ለመዳን የሚያስፈልገው አይደለም ነው? ነገርኩ። የሰውየው እምነት ክርስቶስ ኢየሱስ ላይ ያለው እምነት እንጂ ኦርቶዶክስም እምነት ሂንዱዝም እምነት ሲሉ ሰምቻለሁ። እምነት ማለት እኮ በክርስቶስ ኢየሱስ የምታምነው እምነት በፍቅር ሆኖ የሚሰራ እምነት ነው አይደለም? ክርስቶስ ላይ ያለው እምነት በፍቅር ሆኖ የሚሰራ እምነት ያስፈልጋል አያስፈልግም ነው ያልኩት። በፍቅር አይደል፣ በክርስቶስ ላይ ያለ ክርስቶስ እሱ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ የዘላለም ሕይወት አለው ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 31። በእጅ ላይ ስንት ጣት አለ? ያሉትንም ነው ጣቶች በሙሉ 10 ብለዋል። መጥበሻው ላይ ያለው እጅ ላይ ናትሻዬ በር ከፋች ነው። ሌላ በዚህ መጠን እንኳን የፈቀበቂ ነው። ናቱዬ ምን መሰለህ አሁን በእጅ ላይ ስንት ጣት? ኦርቶዶክሶች እንደማልሳደብ አያችሁ አይደል? እናንተ ናችሁ ተሳዳቢዎች፣ አልዋሻችሁ። በእጅ ላይ ስንት ጣት አለ ስለ 10 አልከኝ በቀጥታ
ጠየቁን ጥያቄ ነው የመለስከው። ስንት ጣት አለ ሲለ የእግሬ ላይ 5 ሌላ 10 ጣት አለ ብለህ አልተከራከርኩም። ስላልከኝ ነው እንጂ እግሬ ላይ ስለ እጅ ስጠይቅህ ስለ እግር ማውራት አላስፈላጊ ነው አይደል? ስለ እግር ጣት የምታወራው። ልክ እንደዚሁ ደግሞ ለመዳን አንድ ሰው ለመዳን ሕያው የሆነ እምነት ያስፈልገዋል አያስፈልገውም? በኢየሱስ ክርስቶስ ያመነ ሁሉ ሕያው ነው እምነቱ። ምን ክላስፋይድ ታደርጋለህ? ደረጃ የለውም። በኢየሱስ የቱ ብለህ ነው ዋናው ጥያቄ ሊደረግ የሚገባ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ? አዎ ይላሉ። ወልድ ብለህ ቆይ አንዴ የእግዚአብሔር ልጅ እንደመጣ እናምናለን የሚለው ልጅና አባት አንዴ ሌላው ሰዎች አያምኑም። አንደኛ የዮሐንስ መልእክት ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ በስጋ እንደመጣ እናምናለን የሚለውን ጥቅስ ቆርጦ አውጥተውታል። አይቀበሉትም። አሁን የጠቀስከው ጥቅስ ላይ አይቀበሉትም ወይ? የሥላሴ ማንነት አይቀበሉትም ወይ? ጀስት አንሰር ዘ ኩዌስችን። ይቀበሉታል አይቀበሉትም? የእግዚአብሔር ልጅ በስጋ እንደመጣ የሚለውን ይቀበሉታል አይቀበሉትም? አይቀበሉትም። እኔ ካንተ ማስረጃ አሳየኝ እንደማይቀበሉት። ይኸውልህ ተቀብለውታል የሚባለው ሱሱ ያንተን ትርጉም ወደ ጎን አድርገውና የኔ አይደለም እኮ ተቀብለውታል የሚባለው ብለህ ልታብራራ እኮ ነው። መጽሐፍ ቅዱስ ላይ ማሳየት ኢየሱስ ይኸውልህ በወንጌላቶች የተለያየ ክፍል ስለ ራሱ የተናገረው አለ። አጠቃላይ ግን ጨምቀ ስታወጣ ኢየሱስ ክርስቶስ አምላክነቱን ፍጹም ሰውነቱን በፍጹም ሰውነቱ የሰው ልጅ ብሎ ሲል ሰውነቱን እንደተናገረ ሁሉ አምላክ መሆኑንም ማይቀበል በክርስቶስ ኢየሱስ አስተምሮ የሳተ ነው። ስለዚህ አዳምጠኝ፣ ቆይ የኔ ጥያቄ ሆነውን አምላክ ለምሳሌ የኔ ጥያቄ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሙስሊሞች ያምናሉ አያምኑ? የፍጹም አምላክነቱን አይቀበሉ። የእግዚአብሔር ልጅ እንደሆነ ያምናሉ ቢሉህም የእግዚአብሔር መልእክተኛ እንደብለው ነው እንጂ ሚሉት የእግዚአብሔር ልጅ ብለው አይቀበሉ። ቁርአናቸው ላይ አንዴ ኢየሱስ ቁርአናቸው ላይ አዳምጠኝ፣ ቁርአናቸው ላይ የእግዚአብሔር ልጅ ብለው ጽፈዋል? አላውቀውም ይሄ። ስለዚህ ችግር የለውም ካላወቀው። ጥሩ። የእናንተ መጽሐፍ ቅዱስና የኦሊጂሰሶች መጽሐፍ ቅዱስ አንድ አይነት ነው አይደለም? ሲተረጉሙት ነው እንጂ አሁን ኦርቶዶክስ ብቻ እንዳትመስልም። መጽሐፍ ቅዱሱ አንድ አይነት ነው አይደለም? የእናንተና የእነሱ ቃት ትግባ ስመልስ ናትሻይ እኮ አይደለም። መልስ ብቻ ብትመልስልኝ ቅድም ነበር የምጨርሰው። በኢትዮጵያ የመጽሐፍ ቅዱስ የማሳተም ታሪክ ኦርቶዶክስና ኦንሊ ጂሰሶች ብቻ ናቸው መጽሐፍ ቅዱስ ለብቻቸው ያሳተሙ። ፕሮቴስታንት ለብቻው አሳትሞ አያውቅም። ይህን ታውቃለህ? በማህበር ካለ ኦንሊ ኦርቶዶክሶች ብቻ ናቸው መጽሐፍ ቅዱስ ለብቻቸው ያሳተሙ። አዳምሻ ይብቃኝ አይደል? ቸችን ብቻ ጠይቄ ትሄዳለህ። ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ ሲናገር ምን ብሏል መሰለህ? ተራሮችን እንኳን እስካንቀሳቀስ እምነት ቢኖረኝ ይላል። እምነት ቢኖረው ጳውሎስ ተራሮችን እስካንቀሳቀስ እምነት ቢኖረኝ፣ ፍቅር ከሌለኝ ከንቱ ነው አይጠቅመኝም ይላል። ከሌለኝ ከንቱ ነኝ ይላል፣ ፍቅር ከሌለኝ። ስለዚህ ሰው እምነት ብቻ ብላ ነበር አንተ። ጳውሎስ ደግሞ ፍቅር ከሌለኝ ብሏል። ከንቱ ነኝ፣ ምንም አይጠቅምም፣ ምንም ጥቅም የለውም፣ ምንም ድህነት ራሱ አያመጣልም እያለ ነው። ምን ትላለህ? አሁን አየኸው አዳምሻ፣ ማውቃትን ጥቅስ ነው የጠቀስከውና ለመመጻደቅ አይደለም፣ አንተ ባልከው አውድ አይደለም የተጻፈው። ከንቱ ብሎ ያለው እምነቱ ፍቅርን አይደለም። ፍቅር እኮ ያዳነው ነው። ፍቅር ማማው ነው። ከንቱ ያደረገው ግን የኔ ስራ እንጂ ፍቅርማ ከንቱ አይደለም። ኖ ጨርሻለሁ እኮ ነው ያለው። ፍቅር እኮ ከንቱ ነው አላልኩም እኮ። ለምን የሰውየው ነው ከንቱ የሆነው? ፍቅሩ እንዳለ ነው። ፍቅሩ እግዚአብሔር አልተለወጠም። እምነት ኑሮ ፍቅር
አለ። ፍቅር እግዚአብሔር ነው አለ። ምን ማለት ነው? የዚህን ማብራሪያ እኔ በአንድ ደቂቃ መልስልሃለሁ ከፈቀድክልኝ። ልመልስልህ? ግን የጠየኩን ጥያቄ ብትመልስ ጥሩ ነው ማለት። አዎ እነዚህ ነገሮች ተወዳድረው ሄደው ፍቅር እግዚአብሔር በኢሳያስ መጽሐፍ ላይ እንደሚናገረው ምሳሌ የለውም። ምሳሌ ሊሆን ውድ ቲሸርት ነው ያደረገው አይደለም እባክህ። ኧረ ውድ ነች በጣም እድል የተሰጠኝና ስለ ፍቅር ማውራት እፈልጋለሁ። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ብዙ ምሳሌያዊ አነጋገሮችም በምሳሌ ለመግለጽ የተሞከረበት እንጂ የተገለጠበት የለም። እግዚአብሔር ወርዱ፣ ስፋቱ፣ ጥልቀቱ፣ ርዝመቱ ይሄ ይለካዋል፣ ይሄ ይገልጸዋል የሚባል ነገር የለም። ከዛ ውስጥ አንዱ እግዚአብሔር የተገለጠበት ይለካዋል፣ የእግዚአብሔር ባህሪ ማንነት ይለካዋል የተባለው በአዲስ ኪዳን ተደጋግሞ ከ490 ጊዜ በላይ የተጻፈ አጋንንቶች ያምናሉ፣ ይድናሉ። በቃ ጨርሻለሁ። አንተ ትሰጠኛለህ፣ በር ትከፍታለህ፣ እንደገና ትዘጋለህ። ያልጠየኩህን ነው የምትመልሰው። የራስ ሆቴል አጋንንቶች ያምናሉ፣ ይድናሉ። ትከፍታለህ፣ ትዘጋለህ፣ ትከፍታለህ። አጋንንቶች ያምናሉ፣ ይድናሉ። አጋንንቶች አንድ አምላክ እንደሆነ ያውቃሉ፣ ያምናሉ ይላል። ያ ማለት ያምናሉ ግን ይድናሉ ማለት ነው? አይድኑ። ለምን? እምነት ብቻ ነበር ያልከኝ እንዴ? እምነት ብቻ አለ ያልከኝ? አቤት ፖለቲካዎች በጣም እንደገና አሻሽለና አዳም ቱ ቢሆነስ ያምናሉ። አጋንንት ያምናል፣ ይንቀጠቀጣል ያለን መጽሐፍ ቅዱስ ያ ይንቀጠቀጣሉ። ሰብስክራይብ ያረጋችሁ ቤተሰብ ይሁኑ። ያለከውን አርገኝ እንጂ የሰጣችሁ እድል አስደስቶኛል። ባህሩ አንዴ ካነሳው ይሄን ሁሉ ሰዓት ሰምቼ አንድ ጥያቄ ካነሳው አንድ ጥያቄ ልጠይቅ። አውቆ ነው ይሄ አንተን አላውቅም። ይሄን ሁሉ ሰዓት በጥሞና አሜሪካ ልንገርህ፣ የሳንሰራ መብላት መውደዳችንን ብቻ ሳይሆን ለመስራትም ፕሊዝ። አጭር ጥያቄ ናት። በአንድ ደቂቃ የምትመለስ ጥያቄ ልጠይቅ። ኦኬ እሺ ጠይቀኝ። ስለ እምነት በደንብ አለና በማርቆስ 16:16 እንደተጻፈውም በዮሐንስ 3:16 እንደተጻፈውም ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላልና አንተ እምነትን ቅድም በገለጽከው መንገድ ቢሆንም እምነት ምንድን ነው? አንተ እምነት ምንድን ነው? እምነት እንደ መሳሪያ ነው። ወደ እግዚአብሔር የምትደርስበት የጠቀመ የተጻፈውን የተነገረው ቃል ካወቅክ በኋላ የሰው ልጅ ለማመን ማወቅ አለበት። ለማወቅ ደግሞ የእግዚአብሔርን ቃል መስማት አለበት። የእግዚአብሔርን ቃል ባልሰማበት እምነት የለም። ዝም ብሎ በደመነፍስ ይሆናል። የግለሰብ ኢንዲቪጁዋል የግለሰቡ ጉዳይ ስለሆነ አንድ ሰው ከእናቱ ከወጣ በኋላ ሊያውቀው የሚገባበት የተፈጠረበትን ዓላማ ሊያውቅ ይገባል። አንደኛው ወይ በመምህራኖች ካልሆነም ራሱ አንብቦ ካወቀ በኋላ ከዛ በኋላ የእግዚአብሔርን ፍቅር ምላሹ መሳሪያው የሚባለው እምነት ነው። እና እግዚአብሔር ይባርካችሁ። ፕሊዝ ያ መሳሪያ ነው የሚያድነው። 44 እኔ ጋር አሁን ሌት ይሆኛለሁ። ፕሊዝ ጥያቄ ካለው ከናቱ ተቀበልና ሂድ። በቃ ራት የመጨረሻ የምትለው ነገር ይባል የለ እንዴ? ናት የመጨረሻ የምትለው ነገር ካለ ይባላል። የጋበዝከውን ሰው ከቤተ ሊወጣ ሲል የምትለው ነገር ባትለውም የሰውየው የሚለው ነገር አለ እኮ። እሱን ልልህ እኮ ነው። ከዛ በፊት ግን እራት በዚህ ደቂቃ ውስጥ በ3 ደቂቃ ውስጥ ለመስራት ምን አይነት ዘዴ ልጠቀም?
እራት ልትሰራ? አዎ። ምን አይነት ደቂቃ አሁን ሼፍ ነኝ ምናምን ብለህ ነበረ እና እስኪ ፋስት በቃ ምን ግብአት አለ? ምን ግብአት አለ? ምንም የለኝም። ለዛ እኮ ነው የጠየቅኩ። ምንም የለኝም። የሌለ ነገር እኔ በማጂክ እንዳመጣልህ ነው። ኢንዶሚን የምትሉ ሰዎች ማለት ነው ስርዓታችሁን ያዙ። ኢንዶሚን የሚባል አለ ወይስ? አይ ኢንዶሚን የፓስታ አይነት ነገር ነው እና ኦርቶዶክሶች ከሆኑ ይሳደቡ፣ የታወቀ ስለ እግዚአብሔር ያክብርልን። ደህና ደር፣ አትጥፋ። ኦርቶዶክስ ተሳዳቢዎች አይደሉም፣ እንድትነካቸው አይደሉም። ይቅርታ ካልጠየቅ ዲስኮኔክት ነው ማድረግ። ይቅርታ ጠይቃቸው። የሚሳደቡትን ተመልከት። ይቅርታ ጠይቃቸው። ይቅርታ እጠይቃለሁ ካልተሳደቡ ይኸውልህ፣ አንዱን ስክሪንሾት ያደረኩትን አንዱን ላሳይህ። አልፈልግም። ኦርቶዶክስ ይሁን አይሁን የታውቀው ነው ሲጀመር። መጀመሪያ ይቅርታ ጠይቃቸው። ኦኬ ይቅርታ። አሁን ቀጥል። እሺ የመጨረሻ 1 ደቂቃ እድል አትገባም። ሰተኛል መናገር። በልቤ ያለውን ልናገር። በልቤ ያለውን ባፌ እናገራለሁ። ቀጥል። እሺ ቀጥል። እየሰማነ ነው እንዴ? ምንድን ነው? አዳም ባህሩ እንዴ አለው እንዴ? በልበሉት እንጂ ምንድን ነው ዩዘር ምናምን ሂዱጣ ከፈለክ። ምን አይነት ሰው ናቸው እንደዚህ አይነት ሰዎች? በእናታቸው ከፈለክ ውጣ። እሺ 9 ፎሎወር ይዘህ የሆነ እንደዚህ አንዳንዴ በቃ ይታወቃሉ። እዚህ ያሉ ክርስቲያኖች ይታወቃሉ ማለት ነው። ኮመንት ላይ ያሉ ምናምን ማለት ነው። የሆነ የተለየ ነገር እዚህ ጋር ለመናገር አትሞክሩ አንዳንዴ ማለት ነው። እያለ እኮ ነው። ደስ ይላል። እና ሰዎች ስለነበረን እንዴ እኔ አልቻልኩም እኮ በጣም የሳኩት እኔ አላቆም። አይገርምም? ኮመንት ላይ እንዲ አታቆም እንዲ እያሉ እየጻፉልኝ ነበር። እኔ አላቆም እውነት ለመናገር ከሆነ ማለት እና ስለነበረ ቆይታ ስለማታውቀው ለዛ ነው እንትን ያደርጋል። አንዳንድ ጊዜ ዝም ስትለው መስመር አልፎ ይሰላል። ማታ ምናምን ነው ከእናንተ ጋር ምናምን ይገባል ነገር። የማታ ሰው ነው መሰለኝ፣ የሌሊት እንትና ጋር ነው የማውቀው። ጸዲ ቤት ምናምን ሲገባ ነው እንጂ እኛ ጋር ይገባል። ኦኬ። አይ እንደዛ ከሆነ ምን አይነት ሰው እንደሆነ አወቅኩት። በቃ አትነግሩኝም እንደ መጀመሪያ? እዛ ነው ማላውቀው ነኝ። ይሁን እና አዳምሻ በቃ እንትና ምናምን አፍታል። ደግሞ አንተ ሰው ደግሞ በኋላ ብትሄድበት ጸሎተ ፍትሐት ብትሄድበት ዝም ብዬ ቀለል አድርጌ እንትን አልኩ። የምትጨምረው ካለ ግን እንትን በልበት። አይ እኔ እንኳን ምንም እንትን የለኝም። ሂድበትና ከዛው ኮንኩሊድ አድርገህ በቃ ዝጋው። አይ ኧረ አንተ ሂድበትና እንዝጋው። ምንም እንትን የለኝም። በፊት ስትናገር የነበረው ጥሩ ነገር ስለነበረ እሱን ኮንክሉድ አድርገህ ዝጋው በማርያም። በቃ ጥሩ እሺ። የመጀመሪያው ነገር ምንድን ነው? ስለ ሰዎች ሁሉ ኦኬ። ቆይ ከዛ በፊት ፍጹሜ ዝም ብለሃል። ሀሳብ ካለህ እንትን በልና ወይ ደግሞ አንተ ጠቅልለውና እንዝጋው። ለአንተ እድሉ ልስጥ። እኔ ምንም የምለው ነገር የለም። ቀደም እኮ በደንብ ሄደህበታል። ያኔም የነበርን ሰዎችን ሰምተናል በደንብ። ምናልባት ያልተነሳ ነገር ካለ 1-2 ተብሎ ቢዘጋ ችግር የለውም። ለማንኛውም ተስካር የሚለውን ነው ያ ጌርሳም እዛ ሲያጨው የነበረው። አንተ ገብተህ በደንብ ልታነሳ ሞከርክ። ከዛ ማየውን ቃል ምልልስ ውስጥ ገባ፣ ትተወጣ። እዚህ ደግሞ ተማማርን። ምናልባት በደንብ ዝግጅትም ተደርጎ ቤት ተከፍቶ ብንማመርበት ጥሩ ነው።
ቀረ የሚባል ነገር ካለ አንድ ሁለት ቢታሰብ ጥሩ ነው። ለማንኛውም መጽሐፍ ቅዱስም እንደሚለን የመጽሐፍ ቅዱስ መዝገበ ቃላትም ትርጉም እንደሚያሳየን ተስካር መታሰቢያ ነው። በዛው ፍትሃት የሚለው ነገር አለበት። ፍትሃት ደግሞ ጸሎት ነው። ይህንን ደግሞ በመጽሐፍ ቅዱስ ውስጥ ተጽፎ የምናገኘው ነው። ስለዚህ የመጽሐፍ ቅዱስ መዝገበ ቃላትም ያንን ያብራራልናልና የቀደምት አባቶችም ሐዋርያን አበውም ያስተማሩትን የተማማርነውን ምናልባት መከለስ ካለብህ አንድ ሁለት ከልሰ አዳም ጨምሮበት ብንወጣ ጥሩ ነው። ኦኬ እሺ፣ ቃል ያሰማልን። በቃ የተነሳው ነገር ቅድም የሲራክን አንስተናል አደለ? ሲራክ 38 23 ላይ የሞተ ሰው ሳረፈ፣ ነገር ግን ነፍሱ ታርፍ ዘንድ ተስካር አውጣለት፣ ከዚህ በኋላ ለቅሶ ነው ይላል። እና ምን ማለት ነው? ተስካር ማለት መታሰቢያ ማለት ነው። በቃ ባጭሩ ይሄ ትርጉም ያዙ። መታሰቢያ ማለት ነው። አሁን ሞቷል አደለ? በስጋ ተለይቶናል። ከዛ በኋላ ግን ባረፈበት ወይ ደግሞ ከዚህ ዓለም በተለየበት ቀን ያንን ደግሞ እያነሳን ጸሎትን፣ መስዋዕትን እናቀርባለን ማለት ነው። ምስጋናን ለእግዚአብሔር ደግሞ እናቀርባለን፣ ልመናንም እንደዛው ማለት ነው። ይህንን ደግሞ የሚያረጋግጥልን ቆይ አንዴ እሺ፣ እነ ተርቱሊያንን እነ ጠርጡለስን አንስተናል። እነ ቅዱስ ዮሐንስ አፈወርቅን፣ እነ ኦገስቲንን፣ እነ ፖሊካርፕን፣ እነ ሴንት ሲሪል ኦፍ ጀሩሳሌምን፣ የቅዱስ ቄርሎስ የኢየሩሳሌም፣ እነዚህ ሁሉ አባቶች ቃል በቃል በስጋ ለተለዩት ሰዎች ወንድሞቻችን፣ ክርስቲያን እህት ወንድሞቻችን እንድናነሳ ስማቸውን እንድናነሳ ማንሳት ብቻ አይደለም፣ መታሰቢያቸውን እንድናደርግና መቼ ባረፉበት ቀን ከዚህ ዓለም በስጋ በሞት በተለዩበት ቀን ያንን ቀን እንድናነሳ ለነሱም የሚጠቅማቸው እንደሆነ አስቀምጠዋል። ባጭሩ ይሄን ይመስላል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ደግሞ አይተናል። ጸሎት ሲደረግ በስጋ ለተለየው ወንድሙ ሐዋርያው ቅዱስ ጳውሎስ ለሄኔሲፎሩ ጸሎትን ሲያቀርብ ደግሞ አይተናል። እና ይሄን ይመስላል ባጭሩ። በሰፊው ደግሞ እንገባበታለን። አዳም ጨምረው እንትን ካለ ጨምርና እኔ እንኳን ሰው በጣም አንዳንድ ጊዜ ታውቃለህ፣ አሁን ይሄ ቤተክርስቲያን ያዘጋጀችው ምንም በሌለበት ማለት የሆነ ሪያክሽን ነገር አለ። ሪያክሽን አለ፣ ማስተምሮ ሪያክሽን ሳይሆን የሆነ ነገር ተከስቶ ሪያክት እያደረገች ምናምን አለ። ጸሎተ ፍትሐት ምናምን የሚለው ስርዓት አላት። ግን ወንድማችን አሁን እንትና ጌርሳምን ካያችሁት እሱ በጸሎት ልጅ በሞተበት ጊዜ ለምን ከሰዎች ጋር ተሰባሰበ? ለምን ጸሎት ያደርጋል? ተሰባሰበ። ልጅ ሞቶበት ገንዘብ በዚህ አጋጣሚ አሁን ተነስቼ ፐርሰናል አድርገው ብል ጌርሳም ልጅ እንትን በዚህ አጋጣሚ ገንዘብ ልበዘብዝበት ነው ምናምን ማለት ትችላለህ። ግን አላስፈላጊ ነው። አንዳንዴ እንደዚህ ፐርሰናል ለማድረግ ይሞክራል። እሱ ማለት በቃ አስተምሮ ስህተት ነው ማለት ይችላል። ግን በር ልሰበስቡ ነው እንደዚህ ልታደርጉ ነው አለ። አንተ ምን ለማድረግ ነው እንደዚህ ያደረግከው? ማለት ልጅ በሞተ ጊዜ ለምንድን ነው ገንዘብ የሰበሰብከው? ለምን በቃ ወደ ጌታ ሄደው ለምን ትሰበስባለህ? እንደዚህ እኮ እንደማለት እኮ ነው። ሰዎችን በቃ እነሱ ለሰው ሲናገሩ ለድንጋይ የሚናገሩ ነው የሚመስላቸው፣ ለሰዎች የሚናገሩ አይመስላቸውም። ለእነሱ ሲሆን ማለት ነው። አንተ ላይ ሲወረውሩብህ እንደፈለጉ ይወረውሩባል። ግን አንተ እነሱ የእውነት ያደረጉትን ነገር ብታመጣ ልባቸው ይሰበራል። እኔ አሁን ለምን ሰበሰበ ምናምን የሚል ነገር የለኝም። ግን የእውነታው ግን ከሆነ እንደዛ ብለን አሁን መክሰስ እንችላለን። አንስተን ለምን ታለቅሳለህ? ጌታ ጋር አለ እንደሄደው ልጅ ሞታል ለምን ታለቅሳለህ ምናምን ብለን ማለት እንችላለን። እና እናትዬ ልቶ ፐርሰናል እንዳላረግበት አይ ትክክል እኮ እንደ እንትን ሀሳብማ ትክክል ነው። ያው ደግሞ ከፋኝ ብሎ ደግሞ ያጥረግርገን እንዴ ያ ደግሞ ልጅም ስለሆነ ገባ እና እንትን ይላል። ግን አንዳንዴ ስታነሳ ጥያቄ እንደዚህ ነው። ትክክል እሱ ባነሳው ሎጂክ ስትሄድማ በቃ እንደዛ ነው ብለው ገንዘብ ይሰበስባሉ፣ ወዳቸውን ይሞላሉ ምናምን ብሎ ይከሳል።
አንተ ምን እያደረክ ነው ታዲያ? ለአንተ ሲሆን የእሱ ይለያል። እንዲህ ገና እንደገባው እኮ የመካነ ኢየሱሶችን ማሳያቸዋለሁ ስለ የእነሱን አንፈልግም ኦርቶዶክስ ብቻ ትሆን ሰብስክራይብ እያደረጋችሁ ቤተሰብ እና እናንተ ሰዎች ያ በቃ እንተኛ ምናምን ደህና አደሩ። እግዚአብሔር ያክብርልን። አዳምሻ ፍጹሜ ምናምን ቴንኪው ቃሎት ያሰማልን። አሜን አሜን። ናቱሻ ደህና አደሩ። እሺ ባባ። እሺ ባባ።